ሆዳም ማን ነው? ከዳህና ከባለሀብት በሞት ሆዳም ሳይሆን በደንብ በልቶ ጤነኛ ሆኖ የሚኖር ማን ነው? ባሉ እንጂ ንገሩኝ። ባለሀብት ነው አይደል? ባለሀብቱማ እናቴ ሱካር ይዞት ምናምን የተመጠነ ምግብ ነው የምበላው እያለ ደም ግፊት እንዳይዘው እዛ የተመጣ 18 ሰዓት ሲጾም የቤተ ክርስቲያንን አያከብርም ነበር። አሁን ዶክተር አዞት 18 ሰዓት ግፊት እንዳይመጣ አድሞ አጾምማ 18 ሰዓት እኮ ጾም ተብለህ ነበር። አሁን ዶክተር ስላዘዘ ለጤንነት ሲባል ይጾም። ሴቶቹ ደግሞ ለሸፒያችሁ ብላችሁ ስትጾሙ እዚህ እንዳታወጡ ቦርጭ፣ ከዛ ለቅርጽ ብላችሁ ስፖርት ስትሰሩ ብትሰግዱ እኮ ጥሩ ነበር ማለት ነው። ያን ያህል እንደዛ ድብልብል አትሆንም ነበር። ተስተካከሉ ብትሰግዱ ቅርጽ ይኖራችሁ ነበር። ብትጾሙ አትወፍሩም ነበር ማለት ነው። አሃ ስግደትን የቅርጽ ማውጫ አረከው ብላችሁ እንዳትሉሽ እንደዚህ አይደለም ያልኩት። ግን ለማለት የፈለኩት በልተው እንደዚህ ቅጥ ያጣ ኩንታል ሲመስሉ እንደገና ጅም ቤት መግባት ይፈልጋሉ ማለት ነው። በዛ መላካቸው ጠዋት ተነስተው የጅም ሰዓት እንዳያልፍ ኪዳን እኮ አትመጭም፣ ጅም ቤት ነው የምትሮጩ ማለት። ስለዚህ ተቀድመን ምን ማለት አሰሙ። ስለዚህ ተመልከቱ፣ ሀብት በራሱ ምን ያመጣም? ሰላም ያመጣም? ጥያቄ ልጠይቃችሁ። ሰይጣን የሰውን ክፋት ለቅሞ እንደሚያስኮንን እግዚአብሔር ደግሞ ደግነት ለቅሞ ያጸድቃል። ሰምታችኋል? የሰው ክፋት የምትለቅሙ ሰዎች አፍንጫችሁ፣ ቁመታችሁ፣ ትከሻችሁ ታይቶ ቁርጥ ሰይጣን ማለት ነው። ሰው ይህንን ማወቅ አለበት። የመጀመሪያ ተመልከቱ፣ ሁሉም ነገር አላፊ መሆኑ። ስንቱ ያልፋል ነገሩ ሁሉም በሉ እንጂ ያ የምንመካበት መልካችን በምን ያልፋል? በሞት ይፈርሳል። ሞት ጋር ራሱ እኮ አይደርስም። ዛሬ ጥሩ ነው ወይ ሰው ገርፎ ያበላሸዋል፣ ወይ በሽታ መጥቶ ያበላሸዋል። አያችሁ፣ ተስፋችን ምኞታችን ከሰረ ማለት። በሰው ተስፋ ካረግ ሰጥቶ ይቸግረዋል፣ ሰጥቶ ይሰለቻል። እግዚአብሔር አይቸግረው፣ እግዚአብሔር አይሰለች። ሰው ሰምቶ ይሰለቻል፣ እግዚአብሔር ሰምቶ አይሰለች። ሰው ተመልከቱ፣ አይቶ አይኑ ይዝላል። ሰው ተመልከቱ፣ ሰምቶ እንኳን ባይሰለች ሲተኛ መስማት ያቆማል። አታቆሙም እናንተ ስተኙ? እግዚአብሔር አይተኛ መቼ ነው የማይሰማን ታዲያ? ተስፋችን እግዚአብሔር ነው እንጂ ወታደር ቢጠብቅ ሁለት በግ የሚበላ በለው፣ ጋርድ በለው፣ ቲኳንዶ የሰለጠነ በለው፣ አየር ወለድ በለው፣ ኮማንዶ በለው፣ ባይራ ኃይል በለው፣ ምናምን በለው፣ ኒውክሌር ታጣቂ በለው ብሎ ዞሮ ይተኛል። እናንተ ለበሽተኛው ካዘናችሁ እግዚአብሔር ለኛ አያዝንም ወይ? ስለዚህ ለዚህ ሁሉ ሰው ማን ያዝናል? በሉ ንገሩኝ። ተስፋ መቁረጥ ሲይዛችሁ ማን ያዝንልኛል? እግዚአብሔር አሁንም ይወደኛል። እግዚአብሔር የሚፈልገን ማንን ነው? በሉ ንገሩኝ እንጂ እናንተ ኑ እኮ ነው ያለ። ኃጢአት ሰርታችኋል፣ አዎ ብትሰሩም ደግሞ ኑ አለ። ተመልከቱ፣ እግዚአብሔር ሁላችንንም በንስሐ ይመልሳል።